ተመሰገነ ይሆናል። አመሰገነ ኢዮብ እንደው ምድር አልበቃ ነው። የሚገርማችሁ ሰው ሀብቱ ወድሞ 10 ልጆቹ አልቀውበት ያመሰግናል እንዴ? ገመድ አንጡ መድኃኒት አንጡ ፌንት ይሰራል እኮ ወድቆ አይደለም እንዴ? ውሃ ፈሱበት ይባላል። አያችሁ፣ በእግዚአብሔር የሆነ ሰው በአለት ላይ የተመሰረተ ሰው እንደዛ አስቡ። እሺ፣ ውዶቻችሁ አንድ ቀን ሊከዷችሁ ይችላሉ። ውዶቻችሁ አንድ ቀን ሊያመልጧችሁ ይችላሉ። ከወዲሁ ተዘጋጁ፣ ራሳችሁን አዘጋጁ። በራሳችሁ ይሄን ስዕል ሳሉት። የምትወዷቸው አንድ ቀን ይከዷችሁ። ትላንትና ሚዲያ ላይ አላውቀውም፣ አንድ አባት ክስ 2 ልጆቹን አጥቶ ሙሽሮቼን አጣው እያለ ሁለቱም ንጹሃን ናቸው፣ ያልተነካኩ ናቸው። እንግዲህ እግዚአብሔር ውሰድ ንጹሃኑን ልኬልሃለሁ እያለ ሲናገር በልጆቹ ሐዘን ምን ያህል ተጎዳ። ግን በዛ ውስጥ ደግሞ ብርታትም ነበር ሲናገር። ሳይሆን እንግዲህ አንድ ሊያውም ተምረው በደንብ አስተምሯቸው በጣም ዋጋ ተከፍሎላቸው የተወደዱ በአባታቸው እቅፍ የኖሩ የተወደዱ ልጆች አብረው ጎን ለጎን ሲሄዱ ከመስጠት ውጭ ምን ትላላችሁ? ተመስገን ከማለት ውጭ ተስፋ መቁረጥ ያስፈልጋል እንዴ? አያስፈልግም። እና ኢዮብ አጣ፣ እግዚአብሔር ይመስገን አለ። ኢዮብ ቀጠለ፣ ህይወት ይቀጥላል አይደለም? ከዛ በኋላ አሁንም የኢዮብ ፈተናው አላበቃም። እንግዲህ መጨረሻው እዚህም ጋር ቢያበቃ ጥሩ ነበር። እንደገና በገዛ ሚስቱ ፈተና መጣ። እግዚአብሔርን ስደብና ሙት የሚል መልእክት መጣ ወደ ኢዮብ። ይሄስ ቢመጣ ምንድን ነው የመጣ? ብዙ እኮ እግዚአብሔርን እንድትሰድቡ እኮ የሚገፋፉ አሉ በመከራ ቀን። እንደዛ የሚሉ እኮ አሉ። ይሄ ካልሆነ ይሄን ሆናለሁ የሚሉ፣ ይሄ ካልሆነ ይሄን ሆናለሁ እግዚአብሔርን የሚያስጠነቅቁ ሰዎች አሉ። እና ኢዮብ መጽናቱን ያየ ጠላት አሁን ሌላ ፈተና መጣ። ሰይጣን እግዚአብሔር ፊት ቀርቦ አሁንም የኢዮብን ጤንነት ጠየቀ። ኢዮብ ሀብቱን የተወሰደው አሁን ኢዮብ የሚፈርሰው ኢዮብ የሚወድቀው ጤንነቱ ሲመታ ነው ብሎ እግዚአብሔር በጤንነቱ ላይ እንዲያሰማራው ከእግዚአብሔር ፈቃድ ወሰደ። እግዚአብሔርም ነፍሱን እንዳትነካው በስጋው ላይ ግን ፈቅጄልሃለሁ አለው። የኢዮብ ሰውነት ከእግር ጥፍሩ እስከ ራስ ፀጉሩ ድረስ ታመመ።